ከዚህ በኋላ ሰላም ሰላም እንዴት ናችሁ የቢና ዩቲዩብ ምናምን ብለህ ነው የምትመጣው። እና ይሄ የኔ እናንተ የመጀመሪያም የመጨረሻም ቪዲዮ ስለሆነ ማንኛውም ሰው መክፈት ይችላል። ግን ደግሞ ስጦታ እንዲሆንልኝ ላደረክልኝ ነገራቶች በሙሉ እንደ ምስጋና እንዲሆንልኝ ነው ይሄንን የሰጠው። እና ደግሞ ከአንቺ ጋር በነበረኝ ቆይታ በምንሰራቸው ስራዎች ምናምን በጣም ደስተኛ ስለነበርኩኝ ነው አንቺ ጋር ለመስራት የቆየሁት ማለት ነው። እኔ በፍጹም የራሴ ዩቲዩብ ቻናል እንዲኖረኝ አልፈልግም። ምክንያቱም ብዙ የሚወዱ ሰዎች፣ የሚያከብሩ ሰዎች፣ በምታደርገው ነገር በምትሰራው ነገር የሚያደንቁ ሰዎች አሉ። ስለዚህ እንደዚህ አይነት ሰው እስካለህ ድረስ ደግሞ በዩቲዩብ እንድትመጣ ከኔ ስለተለያየ ያንተ ህይወት አያቆሙ ማለት አንቺ የሌለሽበት በቃ ኦልሬዲ ከኔና አንቺ ከሌላ ሰው ጋር ምናምን ሳስበው ራሱ በጣም ነው የሚያመኝ። መታከብሪኝ ከሆነ ምናምን እኔ ምንም አይነት የራሴ ዩቲዩብ ቻናል አልፈልግም። አንደኛ ነገር ዩቲዩቡን ማለት አክብሬ ነው ላይክ ዩቲዩብ ከፍቼ ሰጠው እንጂ ክብር እርስ በርሳችን የነበረን ነገር በጣም ጥሩ ነበረ። እኔ ደግሞ ወደ አንቺ ዩቲዩብ ስመጣ በጣም ደስተኛ ሆኜ ነገሮች በጣም ቀለኝ። ሁሉም ቤተሰቦችሽ የሚያሳዩኝ ፍቅር፣ ሁሉም ነገር ደስ ብሎኝ ነው የመጣሁት። ከአንቺም ጋር የቆየሁት ከአንቺም ጋር ብዙ ነገር ያሳለፍኩት ያንን ብዬ ነው። ገባሽ አይደለ? በቃ አብረን መስራት ካልቻለን እኔ ደግሞ ዩቲዩብ አልፈልግም። ስለዚህ ማለት እኔ በጣም አመሰግናለሁ ስላሰብሽልኝ በጣም ቴንኪው። እና አይደለም እርቅና ማለት አንቺ የምትፈልጊውን ነገር እኔ አላደርግም ስላልኩ ነው። ይሄ የራሴ የምፈልገው አይደለም። በቃ አልፈልግም። ሰው እየጠየቀህ ነው። አልፈልግም። በቃ ተሰባለው ጓደኛ አለው። በጣም ብዙ ሰው እኮ ነው አጠገቡ ያለው። እኔ ብቻ እኮ አይደለሁም እሱ አጠገብ ያለው። እዚህ እኮ ያመጣሽው ይሉ አንቺ ነሽ። ኧረ በእናትህ ወይ የመጣው ከአንቺ ጋር ለመሆን ነው እዚህ ጋር የመጣው። ማርያምን ዛሬ የሚያልፍ ነገር እኮ ነው። ባንቴ ባስ በኔ ባስ ምናምን ተባብላችሁ ይቅርታ ተባብላችሁ በቃ እኔ አንድ ላይ ነው መሆን ያለበት። ለማንኛውም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ያለው ፈጣሪ ይመስገን ደህና ነኝ። እናንተም በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ዛሬ እንግዲህ በአዲስ ቤት ነው እንደምታዩት እንዳያችሁት በአዲስ ቤት ነው የመጣሁትኝ። ይሄ ቤት ደግሞ ያው እንግዲህ እንግዳ ነኝ ለዚህ ቤት አይ ነው እንግዳ ነኝ፣ ግን እኔ ነኝ አሃዱ ያልኩበት የጀመርኩት እኔ ነኝ እዚህ ቤት። እና ይሄ ቤት እንዴት ለምን ወዴት ምናምን ብዙ ጥያቄ እንደምትጠይቁኝ ያውቃለሁኝ። ለምትጠይቁኝም ጥያቄ ደግሞ ትክክለኛ የሆነ መልስ አለኝ ማለት ነው። እንዴት ሄለን በቢኒ ቤት መጣች እንደሚባል አውቃለሁ። ለምን እንደሆነ ልንገራችሁ። ይሄ ዩቲዩብ መከፈቱን ቢኒ አያውቅም። የሚያውቀው ደግሞ ምክንያቱም እኔ ነኝ የከፈትኩት ይሄንን ዩቲዩብ። እና ብዙዎቻችሁ ማለት እንዳሳሰባችሁ አውቃለሁ። ሄለንና ቢኒ ሲለያዩ ማለት ቢኒን እንወደዋለን፣ እናከብረዋለን፣ ወንድማችን ነው፣ ሚዲያ ላይ ልናየው እንፈልጋለን እያላችሁ ነበረ ብዙዎቻችሁ። መጀመሪያም አካባቢ ላይ ቢኒ ለምንድነው ዩቲዩብ ማይከፈትለት፣ ለምንድነው ዩቲዩብ ማከፍችለት እያላችሁ እንደ ምክርም እንደ ወቀሳም አይቼ ነበረ መጀመሪያ አካባቢ ላይ። በነገራችን ላይ ለሆነ ሰው ዝም ተብሎ ዩቲዩብ ተከፍቶ አይሰጥም። ምክንያቱም ደግሞ ለምንድነው መሰላችሁ? ዩቲዩብ ያ ሰው ደስተኛ ነው ወይ፣ ዩቲዩብ ሊሰራ ፈቃደኛ ነው ወይ፣ ከፍተን የሆነ ቪዲዮ ሰርተን ብንሰጠው ወይም ደግሞ ለሆነ ዩቲዩብ ጊፍት ብንሰጠው ለዛ ሰው ያ ሰው ከዛ በኋላ ካልሰራበት ምንም ጥቅም የለውም ማለት ነው። አንድ ቪዲዮ ተሰርቶበት ቁጭ አለ ወይም ተዘጋ ማለት ነው ዩቲዩቡ ምንም ጥቅም የለውም። ስለዚህ ዩቲዩብ ቢያንስ እንኳን ትንሽ ፍቃደኛ መሆን አለበት። የሰው አንዴ ደግሞ ገና እንደመጣ ደግሞ ዩቲዩብ ተከፍቶ ተሰጥቶ ደግሞ ድንገርገር ሊል ይችላል ምናምን፣ እንዴት ልስራ ምናምን ብዙ ነገር ሊኖር ይችላል። ስለዚህ ለዛ ብዬ ነው እንጂ እስከዛሬ ያልሰጠሁት ሌላ ምን ምክንያት ኖሮኝ አይደለም። እና ባጭሩ ስነግራችሁ ያው እንግዲህ ሁለታችንም አንዳንዴ ሰው ማያግባባ ነገር ምናምን ይኖራል በህይወቱ። ስለዚህ ያ ማያግባባውን ነገር ደግሞ አንዱ እንዲያግባባ አድርጎ ማለፍ ካልቻለ ከባድ ነው የሚሆነው። ማለት ለዛሬ ብቻ ሳይሆን ለነገም ህይወት ቀላል አይሆንም፣ ከባድ ነው የሚሆነው። ስለዚህ እኔና እሱ ያው እንግዲህ ውሳኔያችንን ወሰነናል። እሱም ደግሞ ተቀብሎታል፣ እኔም ተቀብያለሁ። ሁለታችንም ማለት በቃ ምንም ይሄ ምንድነው ክፉ ይሄ ሳነጋገር ክፉ ነገር ሳይሆን ምናምን በሰላም ነው ለመለያየት አስበን የተለያየ ነው። ስለዚህ ሁለታችንም ጋር ምንም የተደራረግነው ነገር የለም። እሱ ምንም ያደረገኝ ነገር የለም፣ እኔ ምንም ያደረግኩት ነገር የለም። በጊዜው ገና እንደተዋወቀን ለእኔ ጥሩ ሰው ነበር፣ በጣም አሪፍ ሰው ነው፣ ስቲልም ጥሩ ሰው ነው ለእኔ። ያለ መግባባት ብቻ ነው መሀላችን ላይ የተፈጠረው እንጂ እሱ ምንም ያደረገኝ ነገር የለም።
እኔም ደግሞ እሱን ምንም ያደረኩት ነገር የለም። ስለዚህ ዛሬ ለምንድነው ደውዬ ጠርቼዋለሁ ማለት ምን አስፈለገ ከተለያዩ በኋላ እንደገና ብሎኛል። ነገር ግን ካሜራ እንዳለ አልነገርኩትም። ሜቢ ላይ መጣ ይችላል ምናምን ብዬ አስቤ ነው ካሜራ ካለ ማለት ነው። ለምን ሁሉም ነገር እንዳለቀ ነው የሚያውቀው እሱ። በእርግጥ አልቋል ሁሉም ነገር። ነገር ግን እኔ ሁሉም ነገር ይሄ ከማለቁ በፊት ለሱ ይሄንን ዩቲዩብ መስጠት አለብኝ። ምክንያቱም የምትወዱት የምታከብሩት ልታዩት የምትፈልጉ አላችሁ። እሱም ቤተሰቡ ጋር ጓደኞቹ ጋር ብዙ ሰው ጋር አብሮ መስራት ይችላል ማለት ነው። ስለዚህ ልታገኙት ትችላላችሁ። ምክንያቱም ስለምትፈልጉት፣ ስለምትወዱት፣ ስለምታከብሩት እንዲጠፋብን ከሚዲያ እንዲርቅብን አንፈልግም ስላላችሁ እኔም ደግሞ ይገባዋል፣ ዩቲዩብ ደግሞ ይገባዋል እና እሱን አስቤ ነው ዛሬ ባጭሩ የመጣሁት ማለት ነው። ያው ከኔ ጋር ማንም ሰው ሆኖ ሰብስክራይብ በነገራችን ላይ የኔ ቤተሰቦች እኔ ቤት 100 ስንት ነው 119575 ኧረ በኢየሱስም ከነ ምናምን ነው እንደምት ነግረኝ። እሺ ብቻ እኔ ቤት 119000 ልበለው 19000 ምናምን ሰው አለ። እንደዛ አይነት ቤተሰብ አለኝ እና እዚህ ያላችሁት እዛ ሂዱ ነው ማለት እዛ ያላችሁት እዚህ ነው። ተሳስቼ ነው እና እዛ ያላችሁት ቤተሰቦቼ እዚህ ነውና ሰብስክራይብ አድርጉት። የምሬን ነው፣ ሰብስክራይብ አድርጉት፣ ይገባዋል። የሆነ በቃ እኔ የምፈልገው የሆነ ሰርፕራይዝ ታይቶ የማይታወቅ እኔ ሰብስክራይብ ምናምን ብያችኋለሁ። ስለዚህ እኔ ያላልኩትን እስከዛሬ ቆጥራችሁ ለዚህ ቤት አመጣታችሁ ፍስስ አድርጉ። ምክንያቱም ከዚህ በፊትም ለብዙ ሰው ዩቲዩብ ከፍቼ አላሳፈራችሁኝም። አይ ቲንክ ለሁለት ምናምን ሰው ዩቲዩብ ሲከፈት እንደኔ አይደለም። እንደኔ አትያቸው እነዛን ሰዎች። እነዛ ሰዎች የራሳቸው ኳሊቲ የራሳቸው የሆነ ነገር ስላላቸው እንደራሳቸው አይታችሁ ሰብስክራይብ አድርጉልኝ ብያችሁ በአንድ ቀን በሁለት ቀን በጣም ጥሩ ሰብስክራይብ አግኝተዋል እነዛ ሰዎች። እኔም ደስተኛ ሆንኩኝ እና እናንተንም በጣም ነው ማመሰግነው የዛኔም ላደረጋችሁልኝ ነገር። ስለዚህ ቤተሰቦቼ እንኳን ለኔ እንደዚህ ጥሩ ሰው ለነበር ሰው አይደለም ለኔ ስንት መጥፎ ለሆነ ሰው ሰብስክራይብ አድርጋችሁ ከትንሽ ቁጥር አንስታችሁ ወደ ትልቅ አድርሳችኋል። ስለዚህ ደግሞ አሁንም ደግሞ ለኔ ጥሩ ለኔ በጎ አጠገቤ ለነበር ሰው እየደገፈኝ ለነበረ ሰው ደግሞ እንደማታሳፍሩኝ በእርግጠኝነት እተማመንባችኋለሁ እና እስቲ እሱ እስኪመጣ እንጠብቀውና በነገራችን ላይ እኔ እንጃ እንትን ካሜራ እንዳለ ስላልነገርኩት አይሚን ትንሽ ሲመጣ ምናምን ፊቱን የሚያኮሳትሩ ይመስለኛል። ምክንያቱም ካሜራ እንዳለ ስላልነገርኩት ማለት ነው። ካሜራ የለም እናንተ የሆነ ነገር እንድናወራ ፈልጋለሁ ምናምን ብዬ ነው የጠራሁት። ስለዚህ ያው ትንሽ ቢኮሳተር ነው፣ ሌላ ምንም የሚያደርግ አይመስለኝም። ትንሽ ቢኮሳተር ነው፣ ከዛ ውጪ ምንም አይነት ነገር የሚያደርግ አይመስለኝም። ስለዚህ ይህንን ይመስላል እና እስከዛ ግን ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። እውነቴን ነው ከኔ አፍ ወጥቷል ዛሬ። ሰብስክራይብ አድርጉ። ይሄንን ቪዲዮ ደግሞ ላይክ አድርጉ። የመጀመሪያው ሰብስክራይብ የሚሆነው ዞላ ነው። አንተ የመጀመሪያ እኔ ነኝ እንጂ ታው እንጂ እኔ ነኝ መጀመሪያ ላይ እኔ ነኝ ሰብስክራይብ ያደረኩት ስከፍተው። ቀጥሎ ደግሞ ካሜራማን አድርጎታል። እንግዲህ ብቻ ሰብስክራይብ አድርጉ እሱ እስኪመጣ ድረስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ይሄንን ቪዲዮ ሼር አድርጉና ለብዙ ሰው እንዲደርስ አድርጉለት እና በቃ ይሄን ጠይቄያችኋለሁ። ጎንበስ ብዬ ምናምን የጠየቅኩት ማለት ነው። ምክንያቱም ለሱ ስለሆነ ነው እንደዛ ጎንበስ ብዬ ምናምን የጠየቅኩት። ኤኒዌይስ ያለው ጉዳይ እነን ይመስላል። ምን ይመስላል? አቶ ዞላታን ታርጊልኝና ጎንበስ ብለሽ ስለጠየቅሽኝ ሰብስክራይብ አደርገዋለሁ። ቀና ብዬ ብጠይቅሽ ነው አታረገው? ቆጣ ብለሽ ምናምን ቀና ብለሽ ብጠይቅ ሰብስክራይብ አድርገውና በአንድ ስልክ አይደለም እሱም በብዙ ስልክ ማድረግ አለብህ አንተማ። ተወደው አይደል? አደርገዋለሁ። ግን እኮ አንደኛ ቦን ደስ ይለኝ ነበር። ያዳ አያታቶንማ ምን ብሎ ይጠቅሻል መሰለኝ የመጀመሪያው ሰብስክራይበር አመስግነው ብሎ 10000 ሲገባ ይልክለታል ማለት ነው። የምርህን ነው ማርያም። ስለዚህ እኔን ነው አሁን የሚያመሰግነኝ ማለት ነው። ኦ ማይ ጋድ እኔ ታድዬ ታድለሽ መጣልሽ አንቺ ጎምላላ
መጣ። ካሜራው ኧረ ወደዛ ጠጋ በል። ጭራሽ ትቀርጸዋለህ። ተው እንጂ ዞላ እኮ ነኝ እኔ። ልጠጋና ልሸፍን። ና ወደዚህ ጠጋ በል። ቆይ ልሸፍን ማለት ነው። እንደዚህ አድርገው። በቃ እንደዚህ ወደ እኔ ቀረጻ። እንደዛ ከሆነ አያይህማ። እኔ እኮ እንዳይኮሰታተር ነው ፊቱ። የእሱ ፊት ከተቋጠረ ምንም ብትለው አይፈታም። አልደረሰም። ቆሟል። ጌታ የምር አይቶታል ካሜራ። በእግዚአብሔር ቢኒ፣ በእግዚአብሔር አንዴ አይደለም አንዴ የሆነ ማናገረው ነገር ያሰ ቢኒ ደግሞ ሰላም በለኛ። ሰላም ለምንድን ነው ጭንቅላቴን አፈረሰው? ተው እንጂ ናሽ አንዴ። የሆነ የምነግርህ ነገር አለ። ካልተመቸህ ትሄዳለህ። ችግር የለውም። በእግዚአብሔር ለምንድን ነው እንደዚህ የምታረጊው? ምን አደረክ? ለምንድን ነው ካሜራ ይዘሽ የምትጠሪኝ? አንዴ የሆነ ነገር ማናገርህ ነገር አለ። ካልተመቸህ ችግር የለውም ትሄዳለህ። ግን አንዴ ማለት ከካሜራ ጀርባ አንዴ ማውራት ያለብን የተባባልን እኮ እናወራለን። ግን አንዴ ላወራ ፈልግ ወራንዴ እንደነቢ ደህና ነህ? ጤና፣ ህይወት፣ ኑሮ ባሪፍ እና ደህና ነኝ። ያው ማለት እንድናወራ ስጠሪኝ እንደዚህ ካሜራ ምናምን ያው አትመጣም ነበር። ካሜራ አለ ና እፈልግሃለሁ ብልህ ትመጣለህ። እውነቱን ነገር ትመጣ ነበር። ካሜራ አለ አልመጣም። ምክንያቱም ያው ከጀርባ እንድናወራ ስለፈለኩኝ ማለት ነው። እንጂ ከጀርባ ማውራት ብቻ ስለፈለክ ሳይሆን ማውራትም ስላልፈለክ ነው። ከጀርባም እንኳን ስንት ለምኜህ ነው እሺ ያልከው። ለማንኛውም ሰላም በል። ተናድጃለሁ ታውቂያለሽ። እሺ ቤተሰቦቼን ሰላም እንዴት ናችሁ? ውድና የተወደዳችሁ ቤተሰቦቻችን ውድና የተከበራችሁ ውድና የተወደዳችሁ የተከበራችሁ የቢኒ ቤተሰቦች የተፈቀራችሁ የቤተሰቦቻችን ማለት የቢኒ ቤተሰቦች ደምዶምሎ የቢኒና የሄሉ ቤተሰቦች የቢኒ ቤተሰቦች በል ለምዶምሎ ቢያላቅም እኮ እስከዛ በል ካልከ በኋላ እነግርሃለሁ። ዝም ብለህ በል የቢኒ ቤተሰቦች። እሺ ሰላም የውድ የሄለን ማለቴ የቢኒ አሁን ለምሳሌ ማለት ነው። አሁን እስቲ ዝም ብለህ አስበውና አንተ ቢኖርህ ዩቲዩብ አሁን እኮ የለም ግን ቢኖርህ ዩቲዩብ አንተ እንዴት ብለህ ነው መግቢያ የምትሰራው? እስቲ ማለት አሁን ለምሳሌ እኔና አንተ አብረን መግቢያ ስንሆን የሁለታችንን ቤተሰቦች አይደል የምትለው? የራስህ ዩቲዩብ ሲኖርህ እንዴት ነው? እኔ አንደኛ ያው የራሴ ዩቲዩብ ይኖረኛል ብዬ አላስብም። አይደለም ወይ ጉዴ ፈላ አላስብም ይለኛል። አስብ ጉዴ ፈላ አስብ። የራሴ ዩቲዩብ ቢኖረኝ ብለህ ስታስብ መግቢያ እንዴት ነው የምትሰራው? ለኔ አሁን እንዴት ናችሁ ያኔና ይሄ ምናምን ብለህ ነው የምትሰራው። የራስህ ሲኖር አይምሮሽ ተላስብ እና ከዛም በኋላ ስራው በቃ እኔ ብለው ስራው። ሰላም ውድ የቢኒ ሰላም ውድ የቢኒ ዩቲዩብ ቤተሰቦች እንዴት ናችሁ? ቤተሰቦቼ ደህና ናችሁ? በጣም የምወዳችሁ የምትናፍቁኝ ዛሬ እንግዲህ መጥቻለሁ ማለት ነው። ያው በሚቀጥለው ቪዲዮ በሁሉም ነገር ደስተኛ እንደምትሆኑ ተስፋ አረጋለሁ ምናምን ብዬ እንደዚህ ነው ማስደስታችሁ ማለት ነው። እንደዚህ ብለህ ነበረ ይጠፋሉ። ደስ አይልም እንዴ? ኧረ በዛ እንደዚህ ነው ሰው አገባባይ ነው እንደዚህ ነው በቃ እንትን የምትለው። አይ ጥሩ ነው። ከሄዱ ግን ያው እማራለሁ ብዙ ነገር። እሺ ለማንኛውም ያው እንግዲህ እስካሁን አልተነቀ። ለማንኛውም ይህ ፊት ለፊት ተደቅኖና ቆሞና በሀሳብ የምታየው ማን ነው? በአካል የምታየው
ዞላ እት ምቀኛ ሸረኛ እዚህ ጋር ውስጡ ላይ ያለው ካሜራ ቢሆንም ካሜራው ውስጥ ያለው ግን ዩቲዩብ የማን ነው? የዞላ ነው። ኧረ አንተ ሰውዬ ታወይ ተከፈተልሽ። ያ ቢና ዩቲዩብ ነው። ቢና ዩቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ይቀላቀል። አጨብጭባ እሺ። ለማንኛውም ይሄ ዩቲዩብ ያንተ ነው። መቼም አይኖረኝም ብለህ ያሰብከው ዩቲዩብ ያንተ ነው። ዛሬ እንግዲህ የጠራሁ ይሄንን ዩቲዩብ እንደ ጊፍት ልሰጥህ ነው የጠራው። ለማንኛውም ለምንድን ነው የምትሰጪኝ ብለህ ደግሞ ጥያቄ ካደረብህ ይሄንን ዩቲዩብ የምሰጥህ ያው እንግዲህ እኔ እናንተ ከዚህ በኋላ አንገናኝም፣ አብረንም ቪዲዮ እንደማንሰራ ታውቃለህ። ስለዚህ ያንን ነገር አስመልክቶ አንተም ከቤተሰቦች ጋር ሊሆን ይችላል፣ ቤተሰቦች ጋር ስትሄድ ከቤተሰቦች ጋር ሊሆን ይችላል፣ ከእህት ጋር ወይም ደግሞ ከጓደኞች ጋር ሌላም አይኖራል። በውስጥ ምናምን ማግባት አይቀርም፣ ታገባለህ ወደፊት፣ ልጆች ይኖሩሃል፣ ልጆች ይኖሩታል፣ ፍቅረኛ ይኖረዋል ከዛ ቀደም ደግሞ። ስለዚህ ከፈለግከው ሰው ጋር ሰርተህበት ከዛ ደግሞ አንተን የሚፈልጉ አንተን የሚወዱ አንተን የሚያከብሩ ወንድምነትህን የሚፈልጉ ብዙ እንድትሰራላቸው የሚፈልጉ እህቶችም ወንድሞችም አሉ፣ ቤተሰቦች አሉ። ከዚህ በነገራችን ላይ አሁን አልነበረም ያንተን ዩቲዩብ ለመክፈት ያሰብኩት፣ ከዚህ ቀደም ነበረ። ግን ያው እንደምታውቀው ሆስፒታል ነው ቤቴ፣ እዛ ብዙ ጊዜ ስለምቆይ የሆነ ነገራቶችን ብዙም ለማስተካከል ሁሉንም ነገር ለማስተካከል አልተመቸኝም ነበረ። ዛሬ ግን እንግዲህ እንደ የሐሳቤ ሞልቶልኝ ፈጣሪ ለአንተ ይሄንን ለማድረግ በቅቻለሁ ማለት ነው። ስለዚህ በእርግጥ አንተ መክፈት ትችላለህ፣ ማንኛውም ሰው መክፈት ይችላል። ግን ደግሞ ስጦታ እንዲሆንልኝ ላደረክልኝ ነገራቶች በሙሉ እንደ ምስጋና እንዲሆንልኝ ነው ይሄንን የሰጠው እና ደግሞ ይገባሃል እና ከዚህ በኋላ ሰላም እንዴት ናችሁ የቢና ዩቲዩብ ምናምን ብለህ ነው የምትመጣው። እና ይሄ የኔ እናንተ የመጀመሪያም የመጨረሻም ቪዲዮ ስለሆነ መናገር የምትፈልገው ነገር አለ ነው? አንዴ ላውራ ማለት ሄሉ፣ እኔ አንደኛ ነገር በቃ ማለት እየተረዳዳን እንዳልሆነ አሁንም እየገባኝ ነው ማለት ነው። አንደኛ ስጠሪኝ ካሜራ ይዘሽ ጠራሽኝ ምናምን እሺ ይሆናል። እኔ ዩቲዩብ ከመጀመሪያ ቀናችን ጀምሮ ታውቂዋለሽ ማለት እኔ ወደ ዩቲዩብ ስመጣ ለዩቲዩብ አዲስ እንደሆንኩኝ ምናምንና ከአንቺ ጋር በነበረኝ ቆይታ በምንሰራቸው ስራዎች ምናምን በጣም ደስተኛ ስለነበርኩኝ ነው አንቺ ጋር ለመስራት የቆየሁት ማለት ነው። እኔ በፍጹም የራሴ ዩቲዩብ ቻናል እንዲኖረኝ አልፈልግም። ምክንያቱም ያን ያህል እንትን አይደለሁም እኔ የምር ጭራሽ አንቺ ደግሞ የሌለሽበት ማለት አንቺ የሌለሽበት በቃ ኦልሬዲ ከእኔና አንቺ ከሌላ ሰው ጋር ምናምን ሳስበው ራሱ በጣም ነው የሚያመኝ። አውቃለሁ ማለት ብዙ የሚወዱኝ ያው ሶሻል ሚዲያ ላይ ወጣ ሰው ምናምን ያው ብዙ ፎሎወር ያለው ሰው ምናምን ብዙ የሚወደው ሰው ፋን አለው ምናምን፣ ግን ሰው ልጅ የሚፈልገው የለመደውን ሰው ነው። ከዛ ሰው ጋር ነው መስራት የሚፈልገው። እኔ ደግሞ ማለት በቃ ኦልሬዲ እኔና አንቺ አልተስማማንም፣ በምናደርጋቸው ነገሮች በንግግርም አልተግባባንም። ስለዚህ ያው ወጥቻለሁ ማለት ነው። አይ ወጥታል ማለት ሳይሆን ነው አይደለም። እኔ በፍጹም ማለት እኔ ሐሳቡም የለኝም ምንም። እኔ የምር ሄዱ ሶ ማለት መታከብሪኝ ከሆነ ምናምን እኔ ምንም አይነት የራሴ ዩቲዩብ ቻናል አልፈልግም። አንደኛ ነገር የምር ላይክ አብረን ባሳለፍናቸው ጊዜያቶች ሁሉ እኔ ማለት ደስተኛ ነበርኩ ማለት ይኸውልሽ፣ እኔ አንድ ነገር ልንገርሽ ማለት እኔ ዩቲዩብ ምናምን ካንቺ ምንም አይነት የምፈልገው ነገር የለም በፍጹም ማለት ነው። በቃ እንደዚህ ደግሞ እንዲሆን አልፈለኩም ማለት ነገ ላይ በቃ የሆነ ሶሻል ሚዲያ ላይ አለ። ዩቲዩብ ላይም እኮ ባትኖር ነበርክ አይደለ እንዴ? ሶሻል ሚዲያ ላይ ነበርክ፣ ሶሻል ሚዲያ ላይ ነበርክ፣ ስጥኝ ሶሻል ሚዲያ ላይ ነበርክ፣ ቲክቶክ ላይ ነበርክ ምናምን፣ ስራ ሚዲያ ላይ ነው ምናምን አይደለ? ነገ ደግሞ ከነገ ወዲያ ደግሞ ዩቲዩብ ትፈልጋለህ። ስለዚህ
እኔ ማለት ለምሳሌ አሁን ከ2 ወር ወይም ከ3 ወር በኋላ የሆነ እንትን ብለህ ከምትመጣ እስከዛ የሚጠብቅ ቤተሰብ አለ። ገባህ? እዚህ ጋር ብዙ የሚወዱ ሰዎች፣ የሚያከብሩ ሰዎች፣ በምታደርገው ነገር በምትሰራው ነገር የሚያደንቁ ሰዎች አሉ። ስለዚህ እንደዚህ አይነት ሰው እስካለህ ድረስ ደግሞ በዩቲዩብ እንድትመጣ ከኔ ስለተለያየ ያንተ ህይወት አያቆምም። ገብቶሃል አይደለ? አያቆምም ያንተ ህይወት ከኔ ጋር አብረን ስላልሆነን ብቻ ምንም እንትን የሚል ነገር የለም። ምክንያቱም ጓደኛ ነኝ፣ ሌላም ጓደኛ ትመጣለች። እኔ ብቻ አይደለሁም አይደል እንዴ ጓደኛ መሆን የምችለው። ያንን ነገር አሁን እኮ ያንን ነገር ለምንድን ነው የምታወሪው ነው እኔ እያልኩሽ ያለሁት። የቱን ማወራው ማለት ጓደኛ ሌላ ሰው ምናምን ኖ፣ እኔ እኮ እያልኩኝ ያለሁት ስለ ሌላ ሰው አይደለም። እኔ ያለሁት ማለት እኔ እያልኩኝ ያለሁት አሁን እኔ ለምሳሌ ከዚህ በኋላ ዩቲዩብ መስራት አቆማለሁ ማለት አይደለም። እኔ ስለተለያየን ዩቲዩብ መስራት አቆማለሁ ማለት አይደለም እኮ። ጓደኛዬ ነበርክ፣ ሌላም ጓደኛ ይመጣል ምናምን፣ ከዛም በኋላ ትሰራለህ። በቃ ገብቶሃል? ምክንያቱም የሆነ ሰው በህይወት ስለወጣ ከሆነ ሰው ጋር ስላልተስማማ ከማንም ጋር በህይወት ዘመንህ አትስማማ ማለት አይደለም። ስለዚህ ስማኝና ይሄንን ዩቲዩብ ተቀብለህ ወደ በቃ እኔ እኮ አልኖርበትም ማለት እኔ አይደለው ችግር እኔን አይደለም ማለት ይሄ ማግለል የፈለከው እኔን ማግለል ባትፈልግ ኖሮ ጥፋተኝነት ተሰምቶ ይቅርታ ጠይቅ ነበር። ስለዚህ ማግለል የፈለከው እኔን አይደለ። ስለዚህ እኔ ደግሞ ገለል አልኩልህ። ግን ደግሞ የሚወዱ የሚያከብሩ ቤተሰቦች ስላሉ ሊያጡ የማይፈልጉ ስላሉ በርትተህ ምናምን ኖርማል ሲመች ችግር የለውም። በሳምንት አንዴ የሚሆን 2 3 ከማንኛውም ሰው ጋር እኔ ጓደኛ ያልኩት ግዴታ ከጓደኛ ጋር መምጣት አለብህ አይደለም። ቤተሰብም ይኖር ምናምን። ስለዚህ እንደዛ ለዚህ ነው ማለት ነው የጠራሽ? ያው ለዚህ ነው የጠራሽ። ሌላ የምታናግሪኝ ነገር የለም? አለ፣ ሌላም ደግሞ አለ ማለት እዛ ጋር ፎቶ የሚያነሳ ልጅ አለ እና ከሱ ጋር ፎቶ እንድንነሳ እፈልጋለሁ። ማለት ፎቶ ኖርማል ፎቶ ሌላ ቀን እንደምንነሳ ፎቶ የለንም እንደ ቤት ውስጥ አለን፣ ፎቶ አለን፣ ብዙ ፎቶ አለን። ግን እያልኩ ያለሁት ነገር ዛሬ ማለት ለእኔ ትንሽ እንኳን ክብር ካለ ላይክ ያው ክብር አለኝ ለሷ ምናምን ስለምትል ክብር ካለ ለእኔ ትንሽ እንኳን ያህል ዛሬ ፎቶ እንድንነሳ ፈልጋለሁኝ። በቃ ዛሬ ምንድነው ምንም ቀላል ነገር ነው ማለት ማየት ይኸውልህ እኔ ያላከብራት ምናምን ካልክ ጥላዬ ማየት ትችላለህ። ችግር የለውም። ምን ነሰሽ ፎቶ እነሳና እንምጣ። አዎ እዛ ጋር ሂድ፣ ጠብቀኝ። በቃ ሂድ። ያው ቀጥታ እዛ ጋር ልጅ አለ። አልቀበልም ሲል አየኸው? አልቀበልም ሲል ሰማኸው? እኔ እንደውነቱ ልክ ነው ማለት ብቻው ምን ያደርግለታል? ልክ ነው ምናምን አበል በእናትህ እንካ ያዝልኝ። ብቻው ምን ያደርግለታል? እንካ ያዝልኝ። እሺ አንቺ ጋር ማለት ቢያንስ እንደዚህ እንኳን እሺ አቆይሽ። አረ ማርያም ደስ አይልም ማለት ብቻው ሆነው እሱን ብቻው እሷን ብቻው ምናምን መስራት አለባቸው ብዬ አላሰብም። ያረኝና በጣም ነው የሚያስጠላው፣ በጣም ማለት ነው። አረ በስመ አብ እንደውም እሱ ነገር አላውቅም ነበረ ማለት እንዲህ ነገሮችን ተለያይተው ምናምን ይሰራሉ ምናምን ብዬ አላሰብኩ ነበር። ማለት ዩቲዩብ ምናምን እንዲከፈት ስትል ምናምን አብረው ሊሰሩ ምናምን ነው የመሰለኝ። ጭራሽ ተለያይተናል ምናምን። ኧረ በስመ አብ ምን አይነት ነገር ነው? ለማንኛውም ፎቶውን ወደድከው? ያው አንቺ ስለፈለግሽው። በነገራችን ላይ እነግራቸዋለሁ ለምን ፎቶ አብረን እንደተነሳን ማለት ነው። እና በቃ ማለት የእኔንም ይሄ ምንድነው ዲስሪስፔክት አታድርገኝ፣ ተቀበለኝ ዩቲዩቡን ማለት አክብሬ ነው ላይክ ዩቲዩብ ከፍቼ የሰጠው እንጂ እኔ ላላከበርኩት ሰው
ሌላ ነው ታሪክ። አላየኸኝም እኔን ስላላወቀኝ ግን ስላከበርኩ ነው ላይ ስለዚህ ሄሊ ስላከበርሽኝ እግዚአብሔር ያክብርሽ ማለት ለነበረን ሁሉ ነገር እኔ አመሰግናለሁ። ምክንያቱም ያው በነገራቶች አልተግባባንም እንጂ የነበረን ክብር እርስ በርሳችን የነበረን ነገር በጣም ጥሩ ነበረ። እኔ ደግሞ ወደ አንቺ ዩቲዩብ ስመጣ በጣም ደስተኛ ሆኜ ነገሮች በጣም ቀለኝ። ሁሉም ቤተሰቦችሽ የሚያሳዩኝ ፍቅር፣ ሁሉም ነገር ደስ ብሎኝ ነው የመጣሁት። ከአንቺም ጋር የቆየሁት ከአንቺም ጋር ብዙ ነገር ያሳለፍኩት ያንን ብዬ ነው። ገባሽ አይደለ? አሁን ደግሞ እኔና አንቺ ነገር ያልተስማማንበት ነገራቶች አሉ። እነዛ ነገራቶች እኔና አንቺ ልንረዳዳባቸው አልቻለም። እኔ ደግሞ አሁን ባለሁበት ሁኔታ ቲዩብ አያስፈልገኝም። ስላሰብሽልኝ፣ ስላደረግሽልኝ፣ ስለ ሁሉም ነገር አመሰግናለሁ። ይህን ቪዲዮም አንቺ ላይ ወይ ፖስቹ ወይ ደልቹ አይደለም ወላሂ በቃ ደውልሻለሁ። ይኸውልህ መጀመሪያ ሰማኝ። አይደለም ድርቅ አትበል ቢኒስ፣ ድርቅ አትበል ማለት እኔን መስማት አለብህ። በቃ ይሄንን ዩቲዩብ መቀበል አለብህ። ሰማሁሽ እኮ ማለት አሁን ይሄ ድርቅና አይደለም። ድርቅና ማለት አንቺ የምትፈልጊውን ነገር እኔ አላደርግም ስላልኩ ነው። ይሄ ማለት የምፈልገው አይደለም። ሰው እየጠየቀህ ነው። አልፈልግም። በቃ ስፈልግ እነግርሻለሁ። አልፈልግም እና ለዚህ ነው እኔ እኮ እስከ ተናግረኝ እንዳውረር አንተ ጋር አልኖርም። አልፈልግም። በቃ አብረን መስራት ካልቻለን እኔ ደግሞ ዩቲዩብ አልፈልግም። ስለዚህ ማለት እኔ በጣም አመሰግናለሁ ስላሰብሽልኝ፣ በጣም ቴንኪው እና ሁላችሁንም እወዳችኋለሁ። ዞላይ ቢኒ እኔ ምን አይነት ሰው ነው ግን? እንዲያሳብደኝ ነው እንዴ? ምንድነው እንደዚህ የሚፈታተነኝ? ለምን ግን ቀርመሽ ሄዱ ነገሮችን አይፈቱም? ለምን የመፍታት ነው የምታወራው? አልፈልግም። በቃ እኔ አብሬ አልፈልግም። እሺ አሁን የልጅሽ ብቻውን ስራ ልትዩ ነው? ታዲያ ይሄንን ቻናል ከፈሽው እኔ ማርያም ይሄንን ነገር ራሱ አላውቅም። ብቻውን አይደለም። እኔ እንዴ ቤተሰብ አለው፣ ጓደኛ አለው፣ በጣም ብዙ ሰው እኮ ነው አጠገቡ ያለው። እኔ ብቻ እኮ አይደለም እሱ አጠገብ ያለው እኮ ያመጣሽው ይሉ አንቺ ነሽ። ኧረ በእናትህ ወይ የመጣው ከአንቺ ጋር ለመሆን ነው እዚህ ጋር የመጣው። ማርያምን ዛሬ የሚያልፍ ነገር እኮ ነው። ባንቴ ባስ በኔ ባስ ምናምን ተባብላችሁ ቅርታ ተባብላችሁ በቃ እኔ እንደዚህ አይነት ነገር ለማንኛውም ይኸውልህ፣ ለማንኛውም እኔ ምንም የምለው ነገር የለም። ዩቲዩቡ ተከፍቷል ኦልሬዲ። በራሱ ስም ነው ያለው፣ ሁሉ ነገሩ በራሱ ነው ያለው ማለት ነው። ስለዚህ ልልህ የምችለው ነገር አንድ ነገር ብቻ ነው። ፎቶ ቅድም የተነሳሁት ባይዛወይ ማለት ነው። ፎቶ ቅድም የተነሳሁት ኮሚኒቲ የሚፖስት ፎቶ ነው። ኮሚኒቲ ፎቶ ፖስት፣ ከዛም በኋላ ቪዲዮውን ልቀቀው፣ በሱ ዩቲዩብ ልቀቀው። ምንም አይነት ሌላ ጭቅጭቅ አልፈልግም። ወዱ ሲሆን በግድ ሌላ ቀን መጥቶ ራሱ ጠይቆ ይወስዳል። እሺ ለምን አንቺ የሰው ልጅ እኮ ማለት ነው ማርያምን ተገዳድሎ ራሱ እኮ ይቅር ይባባል። ለምን አንቺ ይሄን ነገር ማስቀጭው?